ልጄ መሆንሽን አፌን ሞልቼ ለመናገር እንዴ አባይ ቤት ልትናገር ነው? ልጅ እንደሆንኩ ልትናገር ነው? እሱ ጊዜው ገና። አሁን ግን ወደ ሆስፒታል እንሄዳለን። ልንመረመር? አዎ ዳታ፣ ይሄ ነገር መስመር እየያዘ መሄድ መቻል አለበት። ሁልጊዜ ስንደናገር መኖር ከምር አባይ ቤት ለውሃና ለአብጌል እህታችሁ ናት ብለህ እንደማይ ማሚል ትገረፍ ነው እንዴ? እቺ ትልቅ ሰው ይገረፋል እንዴ? በሂጂ ዩኒፎርምሽ ለበሽ ትምህርት ቤት እናደርስሻለን። ተነሽ። እሺ ባንቺ ጉዳይ ከደሬ ጋር ስንነጋገርበት ነበር። ልጅሽን ብቻሽን መውለድ የለብሽ። ያው የልጅሽን አባት አምጪውና ከኛ ጋር ይተዋወቅ፣ ቀለበትም ይሰሩ። እኔ በቃ እትዬኔ ሰው ከማስቸግር ብዬ እኮ ነው። ደግሞ በቃ እኔ አልፈልግም። ይሄንማ ባለፈውም ነግረሽኛል። ግን ደግሞ እኛ ካልንሽ እሺን ማለት ያለብሽ አይደል? አዎ ሰላም፣ ልጅሽ አባቱን የማወቅ መብት አለው። እኛ ማወቅ አለብን እኮ ሰላም። ጎረቤትም ቢሆን አርግዜ ሳይ ብዙ ነገር ሊያስብ ይችላል። እንዴ እኔ እኮ ከቤት አልወጣም እትዬ። እሱ እኮ የበለጠ አንዳንድ ጊዜ በጎረቤት ያሳማል። እንዴ ሰላም፣ ቀላል እኮ ነው። በቃ ንገሪውና አምጪውና አስተዋውቂው። በቃ ሰላም፣ በቃው ንገሪውና እንተዋወቅ። ምን ችግር አለው? ከዚህ በኋላ እኮ ዘመድ ነን፣ ተዛምደናል። እትዬ የኤቢን ወሬ እየሰማሽ ጠርጥረሽኝ ነው አይደል? ኧረ በስመ አብ! ኧረ እኔ እንደዛ ማለት አይደለም። ቆይ ልጠርጥርሽስ ብል ከማን ጋር ነው የምጠረጥርሽ? እኔ ምን አውቃለሁ እትዬ። ይኸው ኤቢም ወጣች ገባች ከማን ያረገሽው እያለች ነው የምትጠይቀኝ። እንዴ ቆይ እኔ እሺ ከማን አረግዛለሁ እንዴ? ምን ማለት ነው ይሄ? ይልቅ ነገሩን ወደ ሌላ ትሰጂው እንዴ? እና ታዲያ በቃ እኔ አልፈልግም እያልኩኝ ለምን ታስገድዱኛላችሁ? እሺ በቃ ማርታ ታያት። ቆይ አንቺ ለምንድን ነው እንደዚህ ያመረርሽው? የልጅሽን አባት ለማስተዋወቅ እንዴት ትፈሪያለሽ? እኔ የምልህ ከምናውቀው ሰው ነው እንዲያረገሽው? እንዴ አራድ አይደለም እትዬ። አንዳንድ ጊዜ አብጌል እውነቷን ነው። ውሃ ቶሎ በይ እንውጣ። ለምን ማስተዋወቅ ያልፈለግሽው? ጋሼ የልጄን ስም ሰላም ጋይስ፣ እንዴት ናችሁ? ሁሉ አማን፣ ሁሉ ሰላም ነው ወይ? እንደምን አላችሁ? ዛሬ ዳጣ ድራማን ክፍል 25ን ይዤላችሁ መጥቻለሁ ማለት ነው። እሱም ደስ የሚል ፓርት ነበረ። ምን መሰላችሁ? እንግዲህ በባለፈው ሳምንት እንግዲህ ብዙዎች ተመልካቾች ልባቸው ተንጠልጥሎ አብዬ ለእናቷ ምን ነገረቻት የሚለው ነገር አሳስበን አስጨንቆን ነበረና እንግዲህ ምን ተናገረች? ቤተሰቡ ሊበጠበጥ ነው ወይ ወይስ ላይበጠበጥ ነው ወይ? ምን ሊፈጠር ይችላል ብለን ገምተን ነበር። ግን እኛ እንደገመት ነው አይደለም። ያው ትንሽ ረብሻ የውስጥ መጠራጠር አለ። እሱ ከድሮ ለየት ባለ መልኩ ማለት ነው። ግን ያው ብዙ አይደለም፣ ብዙ አይባልም ማለት ያው ያለ ነው። ድሮ መጠራጠሩ የኖረው ገና ሰላም እርግዝና ስትጀምር ነው። እንግዲህ ሰላም ያረገዘችው ከፋያው እንደሆነ ይታወቃል። ግን ፋያው እሱ ራሱ ያወቀ አይመስለኝም። ባይዘውያችን ላይ እሱ ያወቀ አይመስለኝም እሱ እንዳስረገዛት ማለት ነው። እንግዲህ ብቻ ደስ ይል ነበረ። እንግዲህ ለእናቲቱ የነገረቻት ያው ስልኳን እንደጠለፈችውና ቻት እንደምትደራረግ የውሸት ባል እንድትፈልግላት ዳጣን እንደጠየቀቻት ምናምን አድርጋ ነው የነገረቻት። እንግዲህ እናቲቱ ማን ያው በመጠራጠር ውስጥ ልጅቱን አክሰፕት ባታረጋትም ግን አእምሯ የሆነ ይጠራጠራል። እንደዚህ የተቀበለቻት ትንሽ ተቀብለታለች ብዬ ተስፋ አደርጋለሁ። ያው እንግዲህ እንደዛ ስለነገረቻትም ጭምር ያው እናቲቱ ግዴታ ልጅቷን አስገድደን ከየት እንዳመጣችው መጠየቅ አለብን እያለች ነበር ማለት ነው። እንግዲህ ከየት እንዳመጣችው ሊጠይቋት ሞክረው ነበር አባት እና እናትየው። ያው እንግዲህ ካልቻለም እሷ መናገር አልፈለገችም። ለምን ታስጨንቁኛላችሁ? እኔ እንደዚህ ማለቴ መናገር አልፈለኩም ነው። መጨነቅ አልፈልግም። አታስጨንቁኝ። የልጅሽን ምክር ሰምተሽ ነው ወይ እንደዚህ ያረግሽኝ የምትጠይቂኝ?
ኦኬ የምትጠይቅኝ እያለቻት ነበረ። ከዛ እሺ ምናምን ብላ ያው እንግዲህ አባትየውም መውጣት ከፈለሽ ብቻሽን ራስሽን መቻል ምናምን ከፈለሽ አለው እያላት ነበረ። ንገሪኝ ብሏታል። እናፊቱም እንግዲህ ተበሳጭታለች። አንዳንዴ አቤጌል የምትናገረው ነገር ልክ ነው ምናምን እያለቻት ነበረ። እንግዲህ ያው ቤተሰቡ በጭንቅም በረብሻ ውስጥ ነው። ያው የዳጣም ነገር አለ። ዳጣ ያው እናቷን አውቃለች። እናቲቱ አለች በህይወት አለች ብሏታል። ግን እኔ የገረመኝ ነገር የሆነች ሴትዮ የሆነች ሰፈር የድሮ ሰፈራችን ጋር ሙታለች እና እሷ ምናምን ለቅሶ ያለችው ነግሪያች። ሴትዮ ግን በፊልም የሆነ ጣልቃላት እኔ ዳይሬክተር አሁንኩኝ እንጂ የሆነ ጣልቃ እንዳላት ይሰማኛል። ለምን አትሉም? ሜቢ የዳጣ እናት እሷ እንደሆነች ብዬ ጠረጥራለሁኝ። እና ያው እነሱም ተናዳለች በዚህ ጉዳይ ላይ። ለምን አትናገርም? ለምን አታስተዋውቀን ምናምን ብላለች ማለት ነው። ግን ደግሞ ያችም ላትሆን ትችላለች። ምክንያቱም እኔ ሰላም ልጅ ናት ብዬ ነው ተስፋ ማድረገው ዳጣ። ምክንያቱም ምትኬ ምናምን ነው ልላት የፈለግኩት የወለድኳት የመወልዳት ልጅ ምናምን እያለችው ነበር ለሰው። እንግዲህ የሚሆነውን እናያለን። ሌላኛው ጦርነት ደግሞ እንግዲህ ያው ዳጣ ሰላምዬ ለዳጣ ብዙ ነገር ትመክራታለች እና ደግሞ በዛሬው ደግሞ የእንትና ማለት ነው ሰላም ለልጁ ለናታን እየመከረች ነበር። ያንን ስትመክረው እንደዚህ ያርግ ስትለው እንግዲህ መደበቅ ልማዷ ነው። አቤጌል ተደብቃ እያዳመጠቻት ነበር። ሁሉንም ነገር ስለሰማች እንግዲህ ያው ጠይቃታለች ማለት ነው። ሰምታታለች ማለት ነው። በእኔ ለካ በእናቴ ቤት በእናትና በአባቴ ቤት ነው ጥላቴን ይዤ የምኖረው። ከዚህ ቤት ይህንን ያክል አመት ከኖርሽ አንድ ወር ከቆየሽ አንቺ እኔ አይደለሁም እኔ አቤጌል አይደለሁም አንቺን ከዚህ ቤት ካስቆየሁሽ ምናምን እያለቻት ነበረ። እንግዲህ ምን እንደሚፈጠር እናያለን ማለት ያው ሰላም ፈርታለች። ለዳጣ እያማከረቻት ነበር። ያኛው ኦልሬዲ የወዳትን ልጅቷን ግን ዳጣም እንደዚህ አይነት ነገር አታረግም። እንግዲህ ማለት አትፈልግም ማድረግም አትፈልግም። ግዴታ ሰው ስለምትመክራት ብቻ ነው እንጂ እንግዲህ ሞገስን ባል እንዲሆነች ምናምን ስለማመጥ ይችላል ነበር። ግን የማይሆን ነገር ነው። እንደውም እንትንሽን እናገርብሻለሁ የአባትሽ እንደሆነ እሱ እነግራለሁ እዛ ቤት ከሄድኩ ምናምን እያላት ነበረ። እንግዲህ ደግሞ ጊዜው ገና ነው ወይ እሷም ደስ ብሏታል። ቢናገርላት ደስ ይላታል። እንግዲህ ጊዜው ገና ነው ምናምን እያለት ነው አባትየው። ግን እሱ ተናግሮላት የፈረሰው ፈርሶ ሞቶ ቢለይልን ሀሪፍ ነበረ እያለች ነበረ። እንግዲህ ቀጣይ ምን ይፈጠራል? ሰላምዬ እውነቱ ይታወቅባታል ወይ አይታወቅበትም የሚለው እናያለን። በያላችሁ በሰላማችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ባይ